ሰላም እንዴት ናችሁ? የቻናላችን ቤተሰቦች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። ሰበር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩም። ትምህርት ሚኒስቴር የከፍተኛ ትምህርት መውጫ ፈተና ያለፉ ተማሪዎችን መረጃ አሰጣጥ አስመልክቶ ለሁለት የከፍተኛ ትምህርት ተቋማት ደብዳቤ ልኳል። ሚኒስቴሩ የከፍተኛ ትምህርት ተቋማት ሀገራዊ የቅድመ ምረቃ መውጫ ፈተና ከሰኔ 2018 ዓ.ም ጀምሮ ተግባራዊ እንዲደረግ ተወስኖ የአፈጻጸም መመሪያ ወጥቶ ተግባራዊ ላይ መዋሉን አስታውሷል። የመውጫ ፈተና ውጤት በተማሪዎች ሰርተፊኬት ወይም ቴምፖራሪ ዲግሪ ወይም ትራንስክሪፕት ላይ አልፏል ወይም ደግሞ ፓስ ወይም ወድቋል ወይም ፌል በሚል እንዲቀመጥ ብሏል። ከላይ በተያያዘው ሰርተፊኬት ፎርማት መሰረት እንዲፈጸምም ሚኒስትሩ አዟል። በቀጣይ ዜናችን ስናመራም ለትምህርትና ለሕክምና ቅድሚያ ሰጥቻለሁ የአዋሽ ባንክ አንደበት። አዋሽ ባንክ ባለፉት 3 ወራት ከ498 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሬ ለደንበኞቹ ማቅረቡን አስታውቋል። ባንኩ ይህን የውጭ ምንዛሬ ያቀረበው ለ2200 ለሚሆኑ የባንኩ ደንበኞች መሆኑን ለትሩ ኢትዮ ገልጿል። በዚህ ጊዜ ለተለያዩ የሀገር ውስጥ ባንኮች ከ100 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሬ እገዛ ማድረጉን የገለጸ ሲሆን ይህም ባንኮች የዶላር እጥረት ሲያጋጥማቸው በኢንተርባንክ ያደረገላቸው የዶላር ሽያጭ መጠን የሚያሳይ ነው። በ3 ወር ጊዜ ውስጥም ባንኩ ለዘይት ከ50 ሚሊዮን ዶላር በላይ፣ ለነዳጅ ከ79 ሚሊዮን ዶላር፣ ለስኳር 20 ሚሊዮን ዶላር፣ ለሩዝ 11 ሚሊዮን የአሜሪካን ዶላር መስጠቱን አስታውቋል። ባንኩ ለትምህርትና ለሕክምና ቅድሚያ ሰጥቻለሁ ማለቱን ተከትሎ ለምን ያህል ዜጎች አገልግሎቱን እንደሰጡ ጥያቄ ያቀረብንላቸው የባንኩ የብራንዲንግና የኮሚሽን ዳይሬክተር ሰለሞን ጀቤሳ ከፍተኛ መጠን ሲሉ ትክክለኛ መጠኑን ከመግለጽ ተቆጥበዋል። ለትምህርትና ለሕክምና የሚጠየቁት አነስ ያሉ ወጪዎች ናቸው። በቁጥር በጣም ብዙ ሰዎች ይሆናሉ። ዋናው ለእነዚህ ጥያቄዎች ትኩረት መስጠታችን ነው ያሉት ዳይሬክተሩ ከትምህርትና ከጤና ጋር ጥያቄ ለቀረበባቸው አብዛኞቹ ፍላጎቶች ግን ምላሽ መስጠታቸውን አስረድተዋል። ወደሚቀጥለው ዜና ስናመራም በአንድ ቦታ ወንጀል ሰርቶ የመጣ ሰው አዲስ አበባን መደበቂያ ማድረግ የለበትም የኢንጂነር ወንድሙ አንደበት። የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት የማዘጋጃ ቤታዊ አገልግሎቶችን ለህብረተሰቡ ለማስተዋወቅና ለማስገንዘብ የውይይት መድረክ አዘጋጅቶ ነበር። በዚህም መድረክ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ለተሳታፊዎች በተለይ ለሲቪል ምዝገባ እና ከቆሻሻ አስተዳደር ጋር ተያይዞ እየተሰሩ ባሉ ስራዎች ላይ ሰፊ ማብራሪያ ሰጥተው ነበር። ዋና ስራ አስኪያጁ ምን አሉ? ከዚህ ቀደም አንድ ሰው አንድ ነው የሚለውን ማረጋገጥ ባለመቻላችን በ2 በ3 ማንነት መታወቂያ ማውጣት፣ የታክስ ማጭበርበር እንዲሁም በተጭበረበረ ማንነት የንብረት ቅድሚያ ይከናወን ነበር ብለዋል። አሁን ላይ አዲስ አበባ ውስጥ በአንድ ስም መታወቂያ ያወጣ ሰው ደግሞ በዛ ስም መታወቂያ የማያወጣበትን ስርዓት ፈጥረናል ሲሉ በሲቪል ምዝገባ ረገድ የተሰራውን ስራ አስረድተዋል። አብዛኛው ሰው የፋይዳ መታወቂያ የሚመዘገበው በአስገዳጅ መልኩ ነው የሚሉት ኢንጂነር ወንድሙ ይህ መሆን አልነበረበትም ሲሉ የማህበረሰቡ ግንዛቤ አነስተኛ መሆኑን ተናግረዋል። ለምንድን ነው ፋይዳ የማትመዘገበው ሲባል ምን ያደርግልኛል የሚል ሰው በጣም ብዙ ነው። ነገ ከፋይናንስ፣ ከታክስ፣ ከቤት ኪራይ፣ ከመንጃ ፍቃድና ከንብረት ባለይዞታነት ጋር ተያይዞ ሲሉም ጠቁመዋል። ከዚህ ጋር ተያይዞ አዲስ አበባ የስበት ማዕከል መሆኗን በመጥቀስ ህጋዊ ያልሆኑ ፍልስቶች መኖራቸው በከተማው መሰረተ ልማት ላይ ጫና እየፈጠረ መሆኑን አንስተዋል። ትሩ ኢትዮ በዚህ ጉዳይ ላይ ኢንጂነር ወንድሙ ሴታን አጭር ማብራሪያ ጠይቀውታል። ኢንጂነር ወንድሙ ሴታም ምን መለሱ? አዲስ አበባ ውስጥ ያለውን ሰው ማወቅ አለብን። በአግባቡ የተመዘገበ መሆን አለበት። መንግስት አገልግሎት የሚያቀርበው ለ5 ሚሊዮን ነው። ለ8 ሚሊዮን የሚለውን መታወቅ አለበት። ሰው የመጣ ሲመጣ ግን የተመዘገበ ሰው መሆን አለበት። በአንድ ቦታ ወንጀል ሰርቶ የመጣ ሰው አዲስ አበባን መደበቂያ ማድረግ የለበትም። ከተማ አስተዳደሩ ያወቀ ነዋሪ መሆን አለበት። ያንን ማድረግ የሚያስችል ስራ እየሰራን ነው ያልነው
ብለዋል። በውይይት መድረኩ ከዚህ ከሲቪል ምዝገባ ጋር ተያይዞ የተነሳው ጉዳይ በአዲስ አበባ ትምህርት ቤቶች እየተከናወነ ያለው የፋይዳ ዲጂታል መታወቂያ ጉዳይ ነው። ለሚቀጥለው ዓመት የትምህርት ዘመን ምዝገባ የፋይዳ መታወቂያ በመስፈርትነት በማስቀመጥ ለዚህም በአንድ ወር ውስጥ 450 ሺህ ተማሪዎችን ለመመዝገብ ታቅዶ ስራ ቢጀመርም መመዝገብ የተቻለው 130 ሺህ የሚሆኑትን መሆኑን ዋና ስራ አስኪያጁ ተናግረዋል። ወላጆች የተሟላ መረጃ ይልኩልንም ያሉት ኢንጂነር ወንድሙ አንዳንዶቹ ለራሳቸውም የፋይዳ መታወቂያ የሌላቸው መሆኑን በመጥቀስ የግንዛቤ እጥረት ለስራው ፈተና መሆኑን አንስተዋል። በተመሳሳይ ከሞትና ጋብቻ ሰርተፍኬት ጋር ተያይዞ የማስመዝገብ ባህሉ ደካማ መሆኑን በማንሳት በተለይ ከሞት ምዝገባ ጋር ተያይዞ ከሃይማኖት ተቋማት ጋር አብሮ በመስራት እዛው ሰርተፍኬት የሚያገኙበት ሁኔታ እየተመቻቸ ነው ብለዋል። አዲስ አበባ ከተማ ወደ 5 ሚሊዮን ነዋሪዎች አሏት ተብሎ እንደሚታሰብ በዚሁ መድረክ የተገለጸ ሲሆን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ድረገጽ ላይ ያለው መረጃ እንደሚያመለክተው በከተማው የተመዘገቡ 2.7 ሚሊዮን እንዲሁም የዲጂታል መታወቂያ የወሰዱት 2.1 ሚሊዮን የሚሆኑት ናቸው። ውድ አዳማጮቻችን ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌላ ትኩስ መረጃ እንድንገናኝ ሰብስክራይብ ማድረጋችሁ እንዳትረሱ። እናመሰግናለን።